ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء ينبيات الري بهل بوتا كزينا هنيتا. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له. أما بعد فإن خير الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة. أما بعد إن شاء الله زاري بالله سبحانه وتعالى فقاد سلا حج እንነጋገራለን። ያው ያለንበት ጊዜ የሐጅ ወር ነው። የሐጅ ወራቶች ምን ያክል ጊዜ እንደሆኑ እንነጋገራለን። እንግዲህ ዛሬ በዚህ ፕሮግራማችን ላይ የምናየው ምንድነው ሐጅ ነው። ሐጅ አንደኛ ሁክሞች አሉት። ሁክሞቹ አርካን ሸርጥ አርካን እንደዚህ ዋጅባቶች ሙስተሐቦች አሉ። ከዛ በኋላ ደግሞ እንዴት እንደምንሰራ መጨረሻ ላይ እንነጋገራለን ማለት ነው። ሐጅ ማለት ምን ማለት ነው? በሸሪዓችን ሐጅ የሚባለው ነገር في اللغة القصد ነው። በቋንቋ ደረጃ ፍቺው ማሰብ ማለት ነው። ሐጅ በቋንቋ ማሰብ ሲሆን በሸሪዓ ደግሞ التعبد لله بأداء المناسك ማለት ነው። እንግዲህ በሸሪዓችን ሐጅ ማለት አላህ ያዘዘውን መፈጸም ነው። በተለየ ቦታና በተለየ ጊዜ ከነብዩ አለይሂ ሰላቱ ወሰለም በመጣው መልኩ ማለት ነው። ነብዩ አለይሂ ሰላቱ ወሰለም ሐጅ እንዴት ማድረግ እንዳለብን በተግባርም አሳይተዋል። ከዛ መጨረሻ ላይ خذوا عني مناسككم የሐጅ ስራችሁን የሐጅ አሰራራችሁን ከኔ ያዙ ብለዋል። ስለዚህ እኛ ሐጅ የምናደርገው ነብዩ አለይሂ ሰላቱ ወሰለም እንዳደረጉት ነው። ስለዚህ ሐጅ አንደኛ በጊዜ የተገደበ ነው። እንግዲህ ጊዜው ወደ 2 ወር ከ10 ቀን አካባቢ ይቆያል። ይህ ማለት ግን ለምሳሌ አንድ ሰው ሸዋል ላይ ሐርሞ በኢህራም ዙልቃዕዳን ዙልሂጃ 10 ሐጅን ጊዜ እስከሚፈታ ድረስ መቆየት ይችላል ማለት ነው እንጂ ሸዋል ወር ነው ማለት በሸዋል ወር ሐጅን ሰርቶ ያጠናቅቃል ማለት አይደለም። የሚያጠናቅቀው ዙልሂጃ 10 በኋላ ነው የሚጠናቀቀው። ወራቶቹ ግን የሚታረምበት ዙልሂጃና ዙልቃዕዳ ከዛልከ ዙልሂጃ 8 ወይ 9 ድረስ ይሆናል ማለት ነው። እና ይሄ ሐጅ ትልቅ ደረጃ አለው። ከእስልምና መሰረቶች ውስጥም ከአምስቱ አንዱ ነው። ነብዩ አለይሂ ሰላቱ ወሰለም ስለ ፈድሉም እንደዚህ ዋጅብም እንደሆነ ነግረውናል። ስለ ዋጅብነቱ አላህ ቁርአን ላይ ምን ይላል? ወሊላሂ ዐለ الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين ይላል። አላህ በሰው ልጆች ላይ እኮ የሱን ቤት ሄዶ ሐጅ ማድረግ ነብዩ አለይሂ ሰላቱ ወሰለም እንዳደረጉት ማድረግ በባሮቹ ላይ ለሚችል ሰው ግዴታ አድርጓል። ይሄን ሐጅ ግን አላደርግም አላህ ሁሉ ነገር ሰጥቶት ሀብት ሰጥቶት ጤና ሰጥቶት መንገዱን ሰላም አድርጎለት ይሄን ሐጅ አላደርግም ያለ ሰው ومن كفر فإن الله غني عن العالمين الله በዚህ በሐጅ ስራ የካደ ሰው አላህ ከሱ የተብካ ዓለማት ሁሉ የተብካካ ነው፣ ለሱ ምንም የሚደርሰው የለም ተብሏል። በሌላም ዘገባ በሐዲስ እንደመጣው ነብዩ አለይሂ ሰላቱ ወሰለም ቡንየ الاسلام على 5 እስልምና በ5 መሰረቶች ነው የተገነባው ታሉ በኋላ አንደኛው ምንድነው አሉት? ወሐጁል በይቲ የአላህን ቤት ሄዶ ሐጅ ማድረግ ነው። እንግዲህ አንዳንድ ሰው መጎብኘት አይደለም ሐጅ መጎብኘት አይደለም። ምንድነው ማድረግ ያለበት? ነብዩ አለይሂ ሰላቱ ወሰለም ባደረጉት መልክ ሄዶ ሐጅን ማድረግ ነው። እንግዲህ ንያ ላይ እናያለን እንጂ በመጎብኘት የሚባለው አይተካውም ማለት ነው። እሱ የሐጅን ደረጃ በተመለከተ ነብዩ አለይሂ ሰላቱ ወሰለም ከአቡ ሁረይራ በተዘገበው ሐዲስ ምን ብለዋል? العمرة إلى العمرة كفارة لما بينهما والحج المبرور ليس له جزاء إلا الجنة ብለዋል ነብዩ አለይሂ ሰላቱ ወሰለም። ዑምራ እስከ ዑምራ ድረስ በመካከላቸው ላለው አንድ ዑምራ አድርጎ ሌላኛውን እስከሚያደርግ ድረስ መሃል ላይ ላለውን ወንጀል ትናንሾቹን ያብሳሉ ብለዋል። እንደው በመልካም የተሰራው ሐጅ ደግሞ የሱ ምንዳው ጀነት እንጂ ሌላ አይደለም ብለዋል። በሌላም ሐዲስ ነብዩ አለይሂ ሰላቱ ወሰለም ሐጅ ያደረገ ወንጀል ያልሰራ መጥፎ ያልተናገረ እናቱ እንደወለደችበት ቀን ይመለሳል፣ ወደዛ ቀን ይመለሳል። ሲወለድ አንድ ሰው ራቁቱ ነው የሚወለደው፣ ምንም ወንጀል የለበትም፣ ንጹህ ነው። እንደዛ ሆኖ ይወለዳል ብለዋል ነብዩ አለይሂ ሰላቱ ወሰለም። ስለዚህ ይሄን ትልቅ ደረጃ ያለው
ይሄንን ትልቅ ደረጃ ያለውን ሐጅ ነብዩ አለይሂ ሰላቱ ወሰለም ባደረጉት መልክ ማድረግ አለብን እና ሐጅ ስንት ጊዜ ነው የሚወጅበው ከተባለ አንዴ ነው በእድሜ የሚወጅበው አንድ ጊዜ ነው እንጂ ምን አይወጅብም በተለያየ ጊዜ በየአመቱ የሚወጅብ ነገር አይደለም አንዴ ካደረገው አንድ ሰው ዋጅብነቱ ይቀራል ሱናው መቼ ነው ከአንድ ጊዜ ሁለት ጊዜ ሶስት ጊዜ አራት ጊዜ ካደረገ ሱና ነው የሚሆነው ለዛም ነብዩ አለይሂ ሰላቱ ወሰለም ይላሉ አዩሃ الناس እናንተ ሰዎች قد فرض الله عليكم الحج فحجوا እናንተ የአላህ ባሮች ሆይ አላህ በእናንተ ላይ ሐጅን ግዴታ አድርጎባችኋልና ሐጅ አድርጉ ሲሉ አንድ ሰው ተነሳና ያ ረሱላህ በየአመቱ ሐጅ ማድረግ ይወጅብብናል እንዲያላቸው ነብዩ ምን አሉት ለው ቁልቱ ብልኖሮ ናም አው በየአመቱ አድርጉ ብልኖሮ ለወጀበት ይወጅብባችሁ ነበር ይሄን ደግሞ አትችሉትም ይላሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ በአመት አንዴ ነው የሚወጅበው ነብዩ አለይሂ ሰላቱ ወሰለም አንድ ጊዜ ነው ያደረጉት ነገር ግን የሐጅ ሽሩጦቹ የተሟሉለት ሰው ሐጅን ቶሎ ማድረግ አለበት ማለትም ወዳው ማድረግ አለበት ጤና ሰጥቶት ሀብት ሰጥቶት መንገዱ ሰላም ከሆነ መጓጓዣ ካገኘ ራሱን ችሎ በመጓጓዣ ላይ መንቀሳቀስ የሚችል ከሆነ ሸርጦቹ ከተሟሉ ያለምንም ዑዝር ያለምንም ምክንያት መዘግየት የለበትም ማድረግ አለበት ወዳው ሐጅ ማድረግ አለበት ለምን ነብዩ አለይሂ ሰላቱ ወሰለም ተዓጀሉ ኢላ الحج فإن أحدكم لا يدري ما يعرض له ሐጅን ቶሎ ብላችሁ አድርጉ ሲሟላላችሁ ሸርጡን አላህ ካሟላላችሁ ቶሎ አድርጉ አንዳችሁ ወደፊት ምን እንደሚመጣበት አቅም አንዳንዱ ሰው አላህ ሁሉ ነገር አሟልቶለት ነገ አደርጋለሁ ተነገ ወደ አደርጋለሁ እያለ ሳአደርግ ምን ይሆናል ሞት ይመጣበታል ሞት ደግሞ አላህ አይቀርም ለሰው ልጆች በሌላም ሐዲስ ላይ ነብዩ አለይሂ ሰላቱ ወሰለም من استطاع الحج فليحج ሐጅን ማድረግ የቻለ ሰው ሐጅ ያድርግ ብለዋል ይሄንን ደግሞ فلم يحج من استطاع الحج فلم يحج ሐጅ ማድረግ ችሎ ሐጅ ያላደረገ ሰው فليموت ከፈለገ አይሁድ ሆኖ ከፈለገ ክርስቲያን ሆኖ ይሙት ብለዋል فليموت ان شاء يهوديا او وان شاء نصرانيا ከፈለገ አይሁድ ሆኖ ከፈለገ ክርስቲያን ሆኖ ይሙት ብለዋል ይሄ ማለት እንግዲህ ሐጅን በጣም የአላህ ያሟላለት ሰው ምን ማድረግ አለበት ማለት ነው ወዳው ማድረግ አለበት ያለ ምንም ምክንያት መዘግየት የለበትም ስለዚህ እነዚህን ሸርጦች ማሟላት አለበት ሸርጦቹ ምንድናቸው ከተባለ 5 ሸርጦች አሉት አንደኛ ሙስሊም መሆን አለበት ሙስሊም የሆነ ሰው ሐጅ ማድረግ አለበት ካፊር ሙስሊም ሐጅ ቢያደርግ አይሆንም ሁለተኛ አቅለኛ አቅሉ አይምሮ ጤነኛ መሆን አለበት እብድ የሆነ ሰው ሐጅ ቢያደርግ ሐጅ ከሱ አይሆንም ተቀባይነት የለውም ለምን እብድ የሚያደርገው ነገር ስለማያቅ ማለት ነው ሶስተኛው ብሉግ አቅመ አዳም መድረስ ነው አቅመ አዳም የደረሰ ሰው አንድ ልጅ ህፃን ሆኖ ሐጅ ቢያደርግ ዋጅብነቱ አይቀርለትም ነገር ግን ሱና ተደርጎ ይጻፍለታል ለምን ነብዩ አለይሂ ሰላቱ ወሰለም በሐዲስ ተጠይቀው አንድ ሴት መጣ የሆነ ህፃን ልጅ እንዲብድግ አድርጋ ሳየቻቸውና ያ ረሱላህ ለሃذا ሐጅ ለዚህ ልጅ ህፃን ልጅ ሐጅ ባደርግለት ይሆናል እንዴ ሰላ ናም ወለኪ አጅሩ አው ሐጅ ብታደርግለት ይሆናል በእንዳውም አንቺን በደከምሽበት በለፋሽበት ምን ታረጋለሽ ሐጅ ያስደረግሽበትን ለዚህ ለመልካም ስራ አበቃሽበትን ነገር ሐጅ ታገኛለሽ ብለዋል በሌላም ዘገባ ላይ አዩማ ሰብዩን ሐጅ ثم بلغ فعليه حجة اخرى ብለዋል ነገር ግን ዛሬ ህፃን ሆኖ ከአባቱ ወይ ከአጎቱ ወይ ከእናቱ ጋራ ሐጅ ያደረገው ሐጅ ነገ ትልቅ ሲሆን ላለው ግዴታው አያብቃቃው ግዴታ እድሜው 15 አመት ብሉግ ወይ የብሉግ ምልክቶች ከደረሱ ከተገኙ በኋላ ምን ማድረግ አለበት ሐጅ ማድረግ አለበት ይወጅበታል አይ እኔኮ በህፃንነቴ አድርጌያለሁ አባቴ ህፃን እያለሁ አስደርጎኛል እናቴ ህፃን እያለሁ አስደርጋኛለች አጎቴ ህፃን እያለሁ አስደርጎኛልና ያ ያብቃቃኛል ዛሬ አይወጅብብኝም አይባልም በሁሉም ዑለሞች ስምምነት ምን ማድረግ አለበት እድሜው አቅመ አዳም ሲደርስ ማድረግ ይወጅብበታል ሐጅ አራተኛው ሸርጥ ሁሪያ ጨዋ መሆን አለበት ባሪያ የሆነ ሰው ሐጅ አይወጅበትም እንግዲህ አሁን በአሁን ሰዓት ባይኖርም ህጉ መታወቅ አለበት ሸሪዓችን ወደፊት ማአላህ እንትን ሌለው ስለሚችል ስለዚህ ህጉ መታወቅ አለበት ባሪያ የሆነ ሰው ሐጅ አይወጅበትም ምናልባት ሰይደው አለቃው ፈቅዶለት ግን ካረገ ሐጁ ይሆናል ነገር ግን አይወጅብበትም ነው ነብዩ አለይሂ ሰላቱ ወሰለም ወአዩማ አብድን ሐጀ ثم عتق فعليه حجة اخرى ብለዋል እንግዲህ አንድ ሰው ባሪያ ነበረ ዛሬ በባርነቱ ሰይደው ፈቅዶለት ሐጅ አደረገ ሐጁ ትክክል ነው አጅር ያገኝበታል ነገር ግን ነገ ነፃነት ሲያገኝ ነፃ ሲወጣ ሐጅ ማድረግ ግዴታ ይሆንበታል አይ ትላንት
ሰይዴ ወይ አለቃዬ ፈቅዶልኝ ከሱ ጋር ሐጅ አድርጌያለሁና ያ ያብቃቃኛል አይባልም። ማድረግ ያለበት ምንድነው? ዛሬ እንደ አዲስ ይወጅብበታል ማለት ነው። አምስተኛውና የመጨረሻው ሸርጥ ኢስቲጣዓ ነው፣ መቻል ማለት ነው። አላህም ቁርአን ላይ ወሊላሂ ዐለ ናስ ሐጁል በይቲ መን ኢስጠጣዐ ኢለይሂ ሰቢላ ብሏልና እንግዲህ የቻለ ሰው ሐጅ ማድረግ አለበት። መቻል ሲባል አንደኛ በገንዘብ መሆን አለበት። እንግዲህ ገንዘብ ማለት ለሱ የሚበቃው ስንቅ ከዚህ እንደገና መካ ድረስ ወይ እንደ ሀገሩ ርቀት መካ ሄዶ ሐጅ አድርጎ እስከሚመጣ ድረስ ለሱም ለቤተሰቦቹም ኪራይ ቤት ከሆነ ከፍሎ ከዛ በኋላ ሲመጣ ደግሞ ወደ ስራ የሚገባበትን ሁኔታ አመቻችቶ ይሄን እስከሚችል ድረስ ባል አንዳንድ ዑለሞች ሱክና እንኳን ሳይቀር መኖራውን ሳይቀር እስከሚችል ድረስ አይወጅበትም። መኖራውን ሲችል ይወጅብበታል ተብሏል ማለት ነው። ይህ ማለት ግን ሰውየው ለመኖራው ለቤቱ ዝክ ማስተካከል የሚችለው ኪራይም ሆነ ሌላ መክፈል የሚችል ከሆነ ይወጅብበታል ማለት ነው። ከዛልከ ለአውሮፕላን የሚከፈለውን ሁሉ መቻል አለበት። ሌላ በደንየን ነው። በአካል ደግሞ አካል ለምሳሌ ትልቅ ሰው ከሆነ ሆኖ የማይችል ከሆነ አይወጅብበትም ማለት ነው። ከዛልከ በሽተኛም ሆኖ የሚያመው ከሆነ አውሮፕላን ላይ መኪና ላይ የተለያዩ ወይ በፈረስም ከሆነ የሚሄደው ፈረስ ላይ መቀመጥ የማይችል ከሆነ አይወጅብበትም። መቼ ነው የሚወጅብበት? ጤነኛ ሙሉ አካል ሙሉ በትክክል ማድረግ በሚችልበት ሰዓት ማድረግ የሚወጅብበት ማለት ነው። ሌላ መቻል ከሚባለው ነገር ጋር ተያይዞ የሚነሳው ምንድነው? ለምሳሌ በሽታ ለምሳሌ ወባ በሽታ ለምሳሌ ባለፈው የዛሬ 3 ዓመት አካባቢ እንደነበረው አሁን የኮሮና አይነት በሽታ ወይም ሌላ በሽታዎች መካ ላይ ወረሽኝ አለ ከተባለ ያ ወረሽኝ ካለ መሄድ አይወጅበትም ሰውየው። ምንም እንኳን ሌሎች ሸርጦች ቢሟሉም እንዲህ አይነት ችግሮች ካሉ ሄዶ ማድረግ አይወጅበትም። ሌላኛው ሸርጥ የሚቀመጠው ሴቶች ላይ ነው። አንዲት ሴት እነዚህ መስፈርቶች ሁሉ አሟልታ አብሯት የሚሄድ ወይ ባሏ ወይ አባቷ ወይ ወንድሟ ወይ ቅርብ መህረም የሆነ ሰው አብሯት ከሌለ ሐጅ አይወጅባትም። ወይ ደግሞ አንዳንድ ዑለሞች እንደሚሉት ብዙ ሴቶች አብረዋት ከሌሉ ይላሉ። እንደው ቀውለ መርጅህ እንኳን ቢሉ ዞሮ ብዙ ሴቶች አብረዋት የሚሄዱ ከሌለ ብቻዋን ሄዳ ሴት ልጅ ማድረግ አይፈቀድላትም። ለምን? ነብዩ አለይሂ ሰላቱ ወሰላም ላ يحل لامرأة أن تؤمن بالله واليوم الآخر أن تسافر سفرا يكون 3 أيام فصاعدا إلا ومعها أبوها أو ابنها أو زوجها أو أخوها أو ذو محرم ብለዋል። አንዲት ሴት የ3 ቀን ጉዞን የሚያስኬድ አክል መሄድ ብቻዋን አትችልም። ከሷ ጋራ አባቷ፣ ልጇ፣ ባሏ እንደዚሁም ወንድሟና ቅርብ የሆኑ ዘመዶቿ ከሌሉ እንጂ አይቻልም ብለዋል። ስለዚህ አንድ ሴት ብቻዋን ከሆነች ሌሎች መስፈርቶች እንኳን ብታሟላ እነዚህ እስካልተሟሉ ድረስ ምን አይወጅባትም? ሐጅ አይወጅባትም ማለት ነው። እንግዲህ አንድ ሰው እነዚህ መስፈርቶች ከተሟሉለት ሐጅ ማድረግ አለበት። ሐጅ ሲያደርግ ሐጅ ጊዜያቶች አሉት። ቅድም እንዳልነው ሸዋል፣ ዙልቃዕዳና አሽረ ዙልሕጃ ናቸው። ሌላ ደግሞ መካንይ የሚባል ጊዜ አለ። ኢባዳው የሚጀመርበት ቦታ ላይ ከዛ ከቦታ ካለፍ ወደዚህ ሆነን ሐጅ አይሆንም። ከዛ ካለፍ ነው እዛ ላይ ሆነን ነው ሐጅን የምንለይተው ማለት ነው። እንግዲህ የሚሏቸው ዑለሞች ሚቃት ይሏቸዋል። ሚቃት ብለው ይጠራሉ። ሚቃት ማለት አልሐድ ድንበር ማለት ነው። የሐጅ ድንበር አንድ ሰው ሚቃት ላይ ሲደርስ ሐጅ ይሐርማል። ከዛ በኋላ ካለፈ ወደ ሐጅ ስራ ይገባል ማለት ነው። ንያ አድርጎ እዛ ይገባል። የሐጅ ጊዜያቶች እና ሐጅ የሚደረገው በጊዜያቶች ውስጥ ነው። ያው ቅድም ብያለሁ ሸዋል፣ ዙልቃዒዳ እና አሽረ ዙልሕጃ ነው። በእነሱ ውስጥ ሐጅ ነይቶ የገባ ሰው ሸርጡ ወደፊት ማድረግ ያለበት ነገር አለ። እነሱ እናያለን። ወአመል ሐጅማ ፈለሁ አሽሁሩ ማዕሉማት ነቢዩ ዓለይሂ ሰላም የታወቁ ጊዜያቶች አሉት ብለዋል። አላህም አልሐጁ አሽሁሩ ማዕሉማት የታወቁ ወራቶች አሉት ስላለ በነዛ ጊዜያት ውስጥ ነው የሚሄደው። ቦታው የት ነው ከተባለ ሐጅንም ሆነ ዑምራን አስቦ የሄደ ሰው ከነዛ ቦታ ሳያልፍ ኢሕራም ማድረግ አለበት። ወልሙዕተሚሩ አን የተጃወዛ ኢላ ቢኢሕራም እንግዲህ ላ የጁዙ ሊሐጅ ወልሙዕተሚር አን የተጃወዛሃ ኢላ ቢኢሕራም ይላሉ። ለሐጅ ለሚያደርግም ሰው ይሁን ዑምራ ለሚያደርግም ሰው ይሁን እነዚህም ቦታዎች ኢሕራም ሳያደርግ ሊያልፍ አይፈቀድም ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ከኢብኑ አባስ በተዘገበው ሐዲስ ወቀተ ረሱሉላህ ሰለላሁ ዐለይሂ ወሰለም ሊአህሊ ልመዲነቲ ዘል ሑለይፋ ወሊአህሊ ሻም አልጁሕፋ ወሊአህሊ ነጅድ ቀርነ ልመናዚል ወሊአህሊ ልየመን የለምለም ሁነ ለሁነ ወሊመን አታ ዓለይህነ ምን ገይሪ አህሊህነ ሚመን አራደ ልሐጀ ወልዑምረተ ብለዋል። ወመን ካነ ዱነ ዛሊከ ፈሚን ሐይሱ አንሻ ሐታ አህሉ መካ ሚን መካ ብለዋል።
እንግዲህ አንድ ሐጅ አድራጊ ሰው ከመዲና ከሆነ የተነሳው ዙል ሁለይፋ የሚባል ቦታ ላይ ኢህራም ማድረግ አለበት። ከሻም የመጣ ደግሞ ጁህፋ፣ ከነጅድ አካባቢ ደግሞ ቀርነል መናዚል ብለዋል። ከየመንና ለምሳሌ እንደዚህ ኢትዮጵያ ሀበሻም የለምለም የሚባል ቦታ ሐጅን እንሐርማለን ማለት ነው። እነዚህ አራት ቦታዎች እንግዲህ ለነዚህ ለአራቱ አቅጣጫና በዛም ለመጣ ሰው እዛ እንኳን ኗሪ ባይሆን በዛም ለመጣ ይሆናሉ ማለት ነው። ሐታ የመካ ሰዎች እንኳን ሐታ አህሉ መካም ይመካ የመካ ሰውና ከነዛ ቦታዎቹ ገብቶ ወደ መካ ቀርቦ ያለ ሰው ግን ካለበት ነው ሐጅ ሐርሞ የሚነሳው። የመካ ሰዎች እንኳን ከሆኑ ሆቴል ላይ ከሆነ የሚኖሩ ከሆቴሉ ተነስቶ ከቤቱ ተነስቶ ነው ሐጅን ሐርሞ የሚወጣው ማለት ነው። ከዛ ውጭ አይፈቀድም። ከነዚህ ቦታ ማለፍ የለበትም። ካለፈ ምን ማድረግ አለበት? ማካካሻ አለው። ወደፊት እናገራለን። ከዚህ ከሸርጦቹ ቀጥሎ ጋር እንግዲህ የሐጅ መሰረቶች ናቸው። ሐጅ አራት መሰረቶች አሉት። አንደኛ ኢህራም ነው፣ ሐጅ አደርጋለሁ ብሎ መነየት። ሁለተኛ አረፋ ላይ መቆም። ሶስተኛ ጧፉ ዚያራ ወይ ጧፍ الኢፋዳ ወይ ደግሞ ጧፍ الዋጅብ ይሉታል። ጧፍ ዚያራ የሚባል አለ። እሱ መቼ ነው? ከአረፋ ከተመለሱ በኋላ የሚያደርጉት ጧፍ ነው። አራተኛው ሰዒ በይነ ሶፋ ወልመርዋ፣ ሶፋና መርዋ ላይ 7 ጊዜ መዞር። ይሄም አርካን የሐጅ አርካኖች አንዱ ነው። አንዳንዱ ለማዎች ሐልቅና ተቅሲር ጸጉርና ማሳጠር ወይ ደግሞ መላጨት አርካን ነው ይላሉ። አርካን ሳይሆን በጣም አርጀሁ እንትን ነው ዋጅብ ነው እንጂ አርካን አይደለም። ስለዚህ እነዚህን አራት አርካኖች ማሟላት አለበት አንድ ሐጅ የሚያደርግ ሰው። አንደኛ ኢህራም ማድረግ የት ሚቃት ላይ መነየት ወይ ማን ነው ንያን ሐጅን መነየት። ሁለተኛ አረፋ መቆም። ሶስተኛ ጧፍ الኢፋዳ ማድረግ። አራተኛ ሶፋ ወልመርዋ መሮጥ። እነዚህ አራቶቹ ለምሳሌ አንድ ሰው ረስቶ ቢተው ሳቅ ቢተዋቸው ወይ ተገዶ ቢተው አይቀሩም። በሚመቸው ሰዓት ምን ማድረግ አለበት? ሄዶ እነዚህ ነገሮች መስራት አለበት። ለምሳሌ ሐጅ ሳይነይት ከሄደ እንደ አዲስ መነየት አለበት። አረፋ ካልቆመ የአረፋ ጊዜ አጭር ነው። የአረፋ ጊዜ መቼ ነው? ለምሳሌ ዙልሕጃ 9 ከሰዓት ጧት ጀምሮ እስከ ጧትኛ ዒድ የምንሰግድበት ፈጅር ከመንጋቱ በፊት አረፋ ላይ መገኘት አለበት። በዚህ ሰዓት ካልተገኘ ሐጅ የለም። ለምን? ነብዩ አለይሂ ሰላቱ ሰላም አልሐጁ አረፋ ብለዋል። የሐጅ ትልቁ ተግባር አረፋ ላይ ነው ስላሉ አንድ ሰው አረፋ ላይ ካልተገኘ ሐጅ የለም። ስለዚህ ምንድነው ማድረግ ያለበት? ሐጅ ላይ አረፋ ላይ ካልቆመ በሌላ ዓመት ሐጅ የወጅበት ቀዷ ማውጣት አለበት እንጂ አልፎታል ማለት ነው። ጧፍ ዚያራ የሚባለው ከአረፋ ከተመለስን በኋላ ሙዝደሊፋ አድረን ጧት የአስረኛው ቀን የምናደርገው ዚያራ ነው። እሱም የዛን ቀን ማድረግ እንችላለን ወይ በሌላም ጊዜ። ነገር ግን እሱን እስካላደረግን ድረስ ከሐጅ አንፈታም። ከዛሊከ ሰዒ በይነ ሶፋ ወልመርዋ እነሱም እስካላደረግን ድረስ ከሐጅ ስለማንፈታ በሆነ ሰዓት ማድረግ አለብን ማለት ነው። ከዛ ቀጥሎ ዋጅባቱል ሐጅ ናቸው። የሐጅ ዋጅቦች ናቸው። የሐጅ ዋጅባቶች ምንድነው? ሚቃት ላይ ለምሳሌ ከኛ ከኢትዮጵያ ስንሄድ ዙል ሁለይፋ ነው የለምለም ላይ መነየት ለበይከ ሐጅ ከሆነ ሐጀን ለበይከ ዑምረተን ብለን መነየት። ከዛሊከ 3 ቀን አያመ ተሽሪቅን ሚና ላይ ማድረግ። እንደዚሁ ጀመራቶቹን ጥጠር መወርወር። እንግዲህ ጀምረተል ውስጧ ጀምረተል ኩብራ ጀምረተል ሱግራ ጀምረተል ውስጧና ጀምረተል ኩብራ አሉ። ከውስጧ ጀምረ ከሱግራ ውስጧ ኩብራ እያል አያመ ተሽሪቅ 3ቱን ቀን እዛ መወርወር። ይሄ ዋጅባቶች ነው። ከዛሊከ ጸጉርን መላጨት ወይ ደግሞ ማሳጠር። ይሄም ከሐጅ ዋጅባቶች ነው፣ አርካን አይደለም፣ ዋጅባቶች ነው። አላህ ቁርአን ላይ ሙሐልቂነ ሩኡሰኩም ወሙቀሲሪነ ብሏል። ሐራም ስትሄዱ ሐጅ ስራን ስትሰሩ ወይ የዑምራን ስራ ጸጉራችሁን ተላጩ ወይ ደግሞ ጸጉራችሁን ተቆረጡ ይላል። ሌላው 7ኛው ጧፉል ወዳዕ ነው። ጧፉል ወዳዕ ማለት አንድ ሰው የሐጅን ስራ ወይ የዑምራን ስራ ሲጨርስ ምን ማድረግ መካን ሲሰናበት የሚያደርገው ጧፍ ነው። ይሄ ለወንዶች ግዴታ ነው፣ ለሴቶችም። ነገር ግን ሴቶች ሐይድ ላይ ከሆኑ ምን ማድረግ የለበትም፣ አይወጅባቸውም። ያንን ሳይጨርሱም ጧፍ ወዳዕ ሳያደርጉም መውጣት ይችላሉ ማለት ነው። ሌላው እነዚህ ጋር እንግዲህ 7 ዋጅባቶች እነዚህን ጠብቆ መሄድ አለበት። ከዚህ ውጭ ያሉት ግን ማንኛውም ነገሮች ሱና ናቸው። እነዚህን ሱናዎች ጠብቆ መስራት የተወደደ ነው የሚሆነው። ነገር ግን እነዚህ ዋጅባቶችን ያመለጠው ሰው ምን ማድረግ አለበት? በሚቀጥለው እንላለን ማለት ነው። ሌላኛው ከሱናዎች ውስጥ አንደኛ ኢህራም ላይ መታጠብ፣ ሰውነትን ሽቶ መቀባት። ልብስ አይቻልም። የምንለብሳቸው ልብሶች ነጫጮቹን እነሱ ሽቶ መቀባት አይቻልም። እንደዚሁ ነጭ የሆኑ ልብሶችን መልበስ ይወደዳል።
ሸርጥ አይደለም ወይ ግዴታ አይደለም የተወደደው ግን ነጭ መልበስ ነው ከذلك ጥፍራችንን መቁረጥ ጸጉራችንን እችን ቀርሞ ቀመስን በብት ላይ ያሉ ጸጉሮችን ማንኛውንም ጸጉር ከማስወገድ የተወደደ ነው እንደዚሁ መካ ሲገባ ጧፍ القدوم ማድረግ ይሄ ማን ነው ሐጅን ብቻ ለነየተ ሰውና ሐጅና ዑምራን አብሮ ለነየተ ሰው ነው ዑምራ ብቻ ለነየተ ሰውሳ ገና ሲገባ ጧፍ القدوم ሳይሆን የሚያደርገው የዑምራ ጧፍ ነው የሚያደርገው ማለት ነው እሱ አርካን ነው ከዛ በኋላ አረምሉ في ثلاثه الاشواط ይላሉ 3/4ኛው ከሱናዎች ውስጥ ካዕባ ስንዞር 7 ጊዜ ጧፍ እናደርጋለን የመጀመሪያዎቹ 3ቱ ላይ ምን ማድረግ ሮጥ ማድረግ ይላሉ ወይ በሶስቱ ሩክኖች ላይ ሮጥ ማድረግ ነው ይላሉ ከዛ አምስተኛው ሱናዎቹ እጥባ ነው እጥባ ማለት ጋር እንግዲህ ምንድነው ልክ እኛ ካዕባ ላይ ጧፍ ልንጀምር ስንል ሐጀረል አስወድ ጋር በአሁን ሰዓት አረንጓዴ መብራት አለች እሷ ጋር ስንደርስ ጨርቃችንን በዚህ ስር ይሄኛውን ሸፍነን በዚህ አውጥተን እንደዚህ መጣል ማለት ነው ይሄንን ማድረግ ምን ያደረገ ነው የተወደደ ነው ሌላ ሙዝደሊፋ ላይ መቆም ሙዝደሊፋ አልውቁፍ ሙዝደሊፋ ላይ መቆም ይሄም ሱና ነው የሚሆነው እነዚህን ሱናዎች ጠንቅቆ መስራት የተወደደ ነገ አላህ Subhanahu Wa Ta'ala ዘንድ የሚያቃርቡን ነገሮች ናቸው ኢንሻአላህ የዛሬው ፕሮግራማችን በዚህ ይተናቀቃል ኢንሻአላህ በሚቀጥለው ፕሮግራማችን ደግሞ መህዙራቱል ሐጅና ሌሎችንም እናራለን ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ